ስትጨነቁ ልታነቧቸው የሚገቡ 3 የመጽሐፍ ቅዱስ ጥቅሶች። አንደኛ ሳሙኤል ምዕራፍ 30 ቁጥር 6 ዳዊትም እጅግ ተጨነቀ፣ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። ወዳጆች ልክ እንደ ዳዊት እጅግ በጣም በሚጨንቀን ጊዜ መጀመሪያ መሄድ ያለብን ወደ ጓደኛችን፣ ወደ እናትና አባት ወይንም ወደ ሌላ ወደምናውቀው ሰው አይደለም። ወደ ራሱ ወደ እግዚአብሔር ሄደን በእግዚአብሔር ልባችንን ልናበረታ ይገባል። እዛ ክፍል ላይ ዳዊትና ወዳጆቹ ለማልቀስ ኃይል እስኪያጡ ድረስ አለቀሱ ካለ በኋላ ቁጥር 4 ላይ ቁጥር 6 ላይ ዳዊትን ሊገድሉት ከተነሱ በኋላ መጽሐፍ ቅዱስ ዳዊትም እጅግ ተጨነቀ ይልና ቀጥሎ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። በጨነቃችሁ ጊዜ ሁሉ ጊዜ እችን ጥቅስ ከፍታችሁ አንብቧትና በአምላካችሁ በእግዚአብሔር ልባችሁን አበርቱ፣ እግዚአብሔርም ካስጨነቃችሁ ነገር ይገላግላችኋል። ሁለተኛ ጥቅስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። እዚህ ክፍል ላይ በጣም የሚባርከኝ የሚያስጨንቃችሁን በእርሱ ላይ ጣሉ የምትለዋ ብቻ አይደለችም፣ እርሱ ስለ እናንተ ያስባልና የምትለዋ ነች። ያስጨነቀንን ነገር ሁሉ በእግዚአብሔር ላይ የመጣል ሚስጥር እግዚአብሔር እርሱ ራሱ ስለ እኛ እንደሚያስብልን ማወቃችን ነው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ ለሚያስብላችሁ ስጡት እያለን ነው። ይህንን ቪዲዮ ወዳችሁ ከ20,000 ሰው በላይ ላይክ ካደረገው ሶስተኛዋን እናገራለሁ።